السلام عليكم ورحمة الله ሶስት ሰዎች ወይ ደግሞ ሶስት አይነት ሰዎች ሰላታቸው ተቀባይነት የለውም። ተጠንቀቁ። ከነሱ አንዱ እንዳትሆኑ፣ ከነሱ አንዱ ልትሆኑ ስለምትችሉ ተጠንቀቁ። በተለይ ሶስተኛው ላይ በተለይ አንደኛው ላይ ነገር ግን ከሶስተኛው ልጀምር። ሶስተኛው አንድን ሙእሚን ወይ ደግሞ አንድን ሰው ሀታ ሙስሊም እንኳን ባይሆን ወስዶ ጠልፎ ባሪያ ያደረገው ባሪያ ያልሆነን ወይ ደግሞ ባሪያ ነበር ሸጠው፣ ነገር ግን ሐቁን በላው፣ ሐቁን አልሰጠው። ሰለላሁ ሰላም በአጭሩ ነው ይሄ። ሁለተኛው መያእቲ ሰላተ ዲባር፣ ወደ ሰላት ዘግይቶ የሚመጣ ሰው ወይ ደግሞ ጊዜውን አሳልፎ የሚሰግድ ሰው። የጀማዓ ሰላትን ቆይቶ ነው የሚመጣው አሳልፎ ያለ ሰበብ ነው። ልብ በሉ። ዋናው ሰበብ ካለ ምክንያት ካለ ሸሪዓዊ ነው። ልብ በል። ሸሪዓዊ ምክንያት ካለ ችግር አይደለም። ነገር ግን ያለ ሰበብ ያለ ምክንያት ሰላት ያሳልፋል። በተለይ ሱቢ ሰላት የምታሳልፉ፣ በተለይ ማታ የምታመሹ፣ ከዚያ ሱቢ ሰላትን ከነጋ በኋላ ፀሐይ ከወጣች በኋላ 2 ሰዓት 3 ሰዓት የምትሰግዱ ሰዎች ተጠንቀቁ። ይሄ ሐዲስ የናንተ ማስጠንቀቂያ፣ ለናንተ ትልቅ ማስጠንቀቂያ ነው። አላህ Subhanahu Wa Ta'ala ይሰተራችሁ። አላህ ይጠብቀን። ምክንያቱም ኢነ ሰላተ ዐለል ሙእሚኒነ ካነት ኪታበን መውቁታ፣ ሰላት በሙእሚኖች ላይ በጊዜ የተገደበች በጊዜ የተወሰነች ኢባዳ ነች፣ ግዴታ ነች። በጊዜዋ እያንዳንዱን ሰላት በጊዜው ተግበር ግዴታ ነው። በዚያ ላይ ደግሞ ተጨማሪ አንዳንድ ሰው ምን ያደርጋል? ሰላት ሰዓቱን አላርሙን ምን ላይ ይሞላል? ለስራው ይሞላል። ወይ ጠዋት ወደ ስራ ለመሄድ የሚሄድበት ሰዓት ወይ ደግሞ ቀጠሮ ባለው ሰዓት ላይ ይሞላል። ሰላት ላይ አይሞላውም። ይሄ ምን አሉ ሼኽ ሳሊህ አልፈውዛን ሐፊዘሁላህ፣ እንደዚህ አይነት ሰው ሰላቱ ተቀባይ ቢሰግድ መስገድ አለበት፣ ይሰግዳታል፣ ግን ተቀባይነት የለውም። ነስአሉላህ ሰላም። በተለይ ከጀማዓ ሰላት የሚቆየውን ሰው በጣም አስጠንቅቀዋል። እሳቸውም ሌሎችም ዑለማዎች አጠቃላይ እንደውም እብኑ ባዝ ረሕመቱላሂ ዐለይህ ሰላትን ሆን ብሎ በዚህ አይነት ሁኔታ አላርም የሚሞላ ሰላቱ ተቀባይነት ይከፍራል እስከሚልበት ደረጃ ደርሰዋል። ነስአሉላህ ሰላም። አላህ ይጠብቀን እኔንም እናንተን። ስለዚህ ተጠንቀቁ። ሶስተኛው ወይ ደግሞ አንደኛው ምን ይሆናል ማለት ነው? መየኡሙ ናስ ወሁም ለሁ ካሪሁን፣ ሰዎችን የሚያሰግድ እነሱ እየጠሉት አይፈልጉትም። ኢማማቸው እንዲሆን አይፈልጉም። ለምን? የቢድዓ ባለቤት ነው፣ ወይ ደግሞ አቂዳው የተበላሸ ነው፣ በዚህና በመሳሰሉ ሰበቦች፣ ወይ ደግሞ በጉልበት ነው፣ ወይ ደግሞ በስልጣን ጋሻ ተጠቅሞ፣ ወይ ደግሞ በዘመዱ ተጠቅሞ ነው እዛ ቦታ ኢማምነት የወሰደው ኢማም የሆነው። እነሱ አይፈልጉትም፣ ጀማዓው አይፈልገውም። እሱ ግን በዚህ አይነት ስልት ለነሱ ኢማም ሆናቸው። አያችሁ፣ ሐዲቱ በጣም ከባድ ነው። ሰዎችን ሳይፈልጉ የምታሰግድ። ምናልባት አንዳንዶቹም ኢማም የማይፈልግ ኢማም አለ፣ በስርዓቱ የተመደበ ኢማም ነው። ነገር ግን በግል ችግር ምክንያት ከሆነ ይሄ አይደለም። ይሄ ሐዲሱ ይህንን አይመለከትም። ሐዲሱ የሚመለከተው ማንን ነው? በአቂዳ ሰበብ ወይ ደግሞ መንሃጁ ትክክል ያልሆነ ወይ የቢድዓ ባለቤት የሆነ በዚህና በዚህ መሰል ነገሮች ከሆነ እነዚህ ሰዎች ይሄ ሰው ሰላቱ ተቀባይነት የለውም ብለዋል። ተጠንቀቁ። የሁለተኛዋን ደግሞ ጫን በሏት። ሰላትን የምታሳልፉ ሰዎች ነስአሉላህ ሰላም። ትሰግዳታለህ ግን ተቀባይነት አይኖረውም ብለዋል። ነስአሉላህ ሰላም። አላህ ይጠብቀን። አላህ ከዚህ አይነት አደጋ ይሰውረን።